አሁን ንብረታችንን ፈጥረን ጨርሰናል። ቀጣይ ደግሞ የንብረቶቻችንን ወጪዎች እንዴት መመዝገብና መከታተል እንደምንችል እንመለከታለን። ስለዚህ መጀመሪያ ወደ ንብረት ዝርዝር ገጻችን እንሄዳለን። ከዛም ወጪ መጨመር ወደምንፈልገው ንብረት ሄደን እንመርጠዋለን። ከዛም ከንብረት መረጃው በታች ወጪ ወይም ኤክስፔንስ የሚል ሴክሽን እናያለን። አዲስ ወጪ ለመጨመር ወጪ አክል ወይም አድ ኤክስፔንስ የሚለውን እንጫናለን። በሚመጣው መመዝገቢያ ላይ የወጪውን አይነት ለምሳሌ ጥገና፣ መተካት፣ የፍጆታ አገልግሎት ወይም የአስተዳደር ወጪ መግለጫ በሚለው ቦታ ላይ ምን አይነት ስራ እንደተሰራ ወይም ምን ችግር እንዳለ በዝርዝር እናስገባለን። ከዛም ከታች ያለውን መጠን ወይም አማውንት በሚለው ስር መከፈል ያለበትን ገንዘብ እናስገባለን። ይህን በመጠቀም ለምሳሌ ለየክፍሉ የጥገና ወጪ፣ ዋና የህንፃ አስተዳደር ክፍያዎች ወይም የጋራ ፍጆታ ሂሳቦችን በየንብረቱ ላይ በትክክል መመዝገብ እንችላለን። አሁን የንብረታችንን ዝርዝር ወደሚያሳየን ገጽ ስንመለስ ከንብረቱ ስም በላይ በቀኝ በኩል ምን ያህል ወጪ እንደተመዘገበ የሚያሳይ ክብ ወይን ጠጅ ቀለም ያለው ምልክት እናያለን። እሱም ቁጥር በዛ ንብረት ላይ ያልተፈቱ ወጪዎች መኖራቸውን ያሳያል። ከወይን ጠጅ ሌላ ቀለም ከሆነ ደግሞ በንብረቱ ስር ባሉ የንብረት ተዋረዶች ውስጥ ያልተፈቱ ወጪዎች እንዳሉ ያመለክታል። እነዚህን ወጪ ያለባቸውን ንብረቶች በቀላሉ ለማግኘት ወደ ዳሽቦርድ ገጽ እንሂድ። እዚህ ላይ ያልተፈቱ ወጪዎች የሚል መረጃ ያለበት ካርድ እናያለን። ይህን ካርድ ስንጫን ወደ ንብረት ዝርዝር ገጽ ያመራናል። ነገር ግን በዚህ ጊዜ ያልተፈቱ ወጪዎች ያሉባቸው ንብረቶች ብቻ ተጣርተው ይቀርባሉ። ይህም ወዲያውኑ ትኩረት የሚሹ ወጪ ያለባቸው ንብረቶችን እንድናውቅ ያስችለናል። ይህ ወጪዎችን በየንብረቱ ደረጃ ለመከታተል እና መፍትሄ የሚያስፈልጋቸውን ጉዳዮች በቀላሉ ለመለየት እጅግ በጣም ጠቃሚ ነው። ከዚያም ወደ ወጪዎቹ መመዝገቢያ በመሄድ ሶስቱን ነጥቦች በመጫን ተከፍሏል የሚለውን መምረጥ ይኖርብናል። ወጪውም ወደ ተከፈሉ ወጪዎች ዝርዝር ይካተታል ማለት ነው። በተጨማሪም የኤክሴል ወይም የፒዲኤፍ ሪፖርት በምናወርድበት ሰዓት እነዚህን ወጪዎች ተካተው እናገኛቸዋለን።